ሰላም ተመልካቾቼ እንዴት ናችሁ? ባለፈው ቪዲዮዎች እንደተማራችሁበት ተስፋ እያደረኩ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። የዛሬ ቪዲዮ ስሞችን ለማየት እንሞክራለን። ይህም ማለት የኦሮምኛ ስምና የአማርኛ ስሞች ምን ያህል እንደሚቀራረቡና ቀጥታ ትርጉም ላይሆን ይችላል፣ ግን ተቀራራቢ ስሙ ምን ሊሆን ይችላል የሚለውን እናያለን ማለት ነው። ስለዚህ አንደኛ ላይ ያለው አብዲ የሚለው ተስፋ ሊሆን ይችላል፣ ተስፋዬ፣ ተስፋሁን ይሆናል። ያው ተቀራራቢ ስም ነው እንዳልኳችሁ ቀጥታ ትርጉም ላይሆን ይችላል። ሁለተኛ አዱኛ ማለት አለሙ ማለት ነው። አለሙ አዱኛ ማለት አለሙ ማለት ነው። ሶስተኛ ባኢሳ ማለት ብዙነህ፣ ብዙአየሁ ሊሆን ይችላል። አራተኛ በዳሳ ስጦታ፣ ስጦታውም ሊሆን ይችላል። አምስተኛ ቤካ አወቀ። ስድስተኛ ብቅላ በቀለ። ሰባተኛ ጫላ በለጠ። ስምንተኛ ደበላ ጨምር። ዘጠነኛ ደራራ አበበ። አስረኛ ዱሬሳ ሀብታሙ። 11ኛ ፈይሳ አዳነ። 12ኛ ጋዲሳ ጥላሁን። 13ኛ ገመቹ ወይም ገመዳ ደስታ። 14ኛ ጋሪ መልካሙ። 15ኛ ገለታ ምስጋና ምስጋናው ሊሆን ይችላል። 16ኛ ጉታ ጉቱ ሊሆን ይችላል። ጉታ ወይም ጉቱ ሙሉ። 17ኛ ኢብሳ መብራቱ። ኢፋም ሊሆን ይችላል። ብርሃኑ ኢፋቃል ብርሃኑ ወይም መብራት ተቀራራቢ ስለሆነ ቀጥታ ስላልሆነ። 18 ኦብሳ ይታገሱ ታገሰ ታገሱ ሊሆን ይችላል። 19 መርጋ በቀለ ነው ይሄም። 20ኛ ሞቲ ንጉስ ንጉሱ ሊሆን ይችላል። ንጉሴም ሊሆን ይችላል። 21 ሞቱማ ካለ መንግስቱ መንግስት ይሆናል። 22 ሮባ ዝናቡ ዘነበ ይሆናል። 23 ቶላ ቸሩ። 24 ቶሎሳ ፍቃዱ በፍቃዱ ሊሆን ይችላል ማለት ነው። ስለዚህ ይሄ የወንዶች ፓርት ነው፣ የወንዶች ስም ነው። የአማርኛ ተቀራራቢ ስም ለወንዶች ሲሆን ይሄን ይመስላል። ቀጣይ ደግሞ በሴቶች እመለሳለሁ። ለዚህ ፎሎ፣ ላይክ፣ ሼር ማድረጋችሁን አትርሱ።